ድብቅ መሆናችን ማለት ነው እንደ መጥፎ ሰው እንድንታይ ያደርገናል። አንድ ነገር ልንገራችሁ፣ ሃይሚን ከፍ ለማድረግና ሃይሚን ለማሞገስ ብሩክን መጣልና መዘርጠጥ የለባችሁም። ብሩክን ከፍ ለማድረግና ሃይሚን ለማንገስ ብሩክን መዘርጠጥ የለባችሁም። በጣም ነው የምታሳፍሩት እንደዚህ የምታደርጉ ሰዎች። እልህኝነት የማንፈታው ወይም ደግሞ የማንወጣው መዘዝ ውስጥ ይዞን ይገባል። ብሩክን ለመስደብ ስትፈልጉ ሃይሚን እያሞገሳችሁ፣ ሃይሚን መስደብ ስትፈልጉ ብሩክን ከፍ እያደረጋችሁ አንድ የሆኑትን ልጆች የበለጠ ለማለየት የምትሞክሩት ነገር በጣም ያስጠላል። ስነ ስርዓታችሁን ያዙ። ቆይ አውቃለሁ የብዙዎቻችሁ ጥያቄ ነው። ጠፍቼ ነበረ። ነገር ግን ለዛሬ ማለትም ለዚች ቪዲዮ የጠፍተ ነበረ? ለምንድነው ቪዲዮ መስራት ያቆምከው? ተጨንቀን የምንጽፍልህን ኮሜንቶችስ ለምንድነው የማትመልስልን? የሚለውን የፍቅር ጥያቄያችሁን ለዛሬ ወደ ጎን እናድርገውና እጅግ በጣም አሳሳቢ እጅግ በጣም ወሳኝ ጉዳይ ይዤ ስለመጣው በቀጥታ ወደዛ እንግባ። ለዛ ነው ዛሬ ሁላችሁም የምታውቁት ከ24000 ሰብስክራይበር በላይ ያለው ትልቁን አካውንቴን እስከ ዲሴምበር 1 ድረስ ቢያግዱብኝም አዲስ አካውንት ከፍቼ እናንተ ፊት የመጣሁት። ለሁሉም ጥያቄዎቻችሁ መልሳለኝ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። የጨረቃ ፋሚሊዎች ሁላችሁም ይሄ ቪዲዮ በአንድም በሌላም ደርሷችሁ የመጣችሁ እንዲሁም እዚህ ቪዲዮ ላይ ስማችሁን እየጠቀስኩ መልእክት የማስተላልፍላችሁ ሰዎች በሙሉ ሃይሚና ብሩክን ጨምሮ እያያችሁኝ እንደሆነ ስለማቅ ይህንን ቤት ይህን አዲስ አካውንት ሰብስክራይብ አድርጉት፣ የደውል ምልክቷን ንኳት። ከዚህ በኋላ አካውንቱ እስኪመለስልን ድረስ በዚህ አካውንት ቀን በቀን ሰዓት በሰዓት የምመጣላችሁ ይሆናል። ቪዲዮውን ሁሉም ሰው ጋር እንዲደርስ ላይክ አድርጉት፣ ሼር አድርጉት። ሃይሚም ብሩክም እዚህ ቪዲዮ ላይ ሜንሽን የሚደረጉት በሙሉ እኔ በቪዲዮ እንደዚህ መጥቼ ከምመክረው ምክር በላይ እናንተም የምትጽፉት ሐሳብና አስተያየት ይታያልና ሁላችሁንም ዛሬ በኮሜንት ላይ ምክራችሁን ሐሳባችሁንና አስተያየቶቻችሁን ከኔ እኩል እንድትሰጡ እፈልጋለሁ። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። መጣች ተመልከቱ። ከዚህ በኋላ ደህና ነሽ? ቆይ ወዴት ነው? ወደ ሰላምታ ሄዳችሁ አንተም የእሷን ደህንነትና ሰላም ከመጠየቅህ በፊት አንቺም የሱን ሰላምና ደህንነት ከመጠየቅሽ በፊት እስቲ እኛ እናንተን እንጠይቃችሁ። የምር ደህና ናችሁ? ሃይሚና ብሩክ ግን ማለት የእውነታችሁን ነው? እንደዛ መከራችንን በልተን እንደዛ ያንን ሁሉ ነገር ችለን ከታረቃችሁ እኮ 2 ወር አላለፋችሁም እንዴ? ምንድነው እንደዚህ እያንቀሸቀሻችሁ ያለው ነገር? በጣም ፈጠናችሁብኝ። ከልክ ከወሰን በላይ ነው እየፈጠናችሁብኝ ያላችሁት እኮ። ይሄ ነገር እኔ ጋር ብቻ ነው እናንተንም እየተሰማችሁ ነው? ውድ ቤተሰቦቼ ምን ማለት ነው? ማለት ገና ይሄ ባልተጨበጠ ነገር ላይ ባልተያዘ ነገር ላይ እንደዚህ መባላት ገና 2 ወር ያ ፍቅር ካገገመ ገና ይኸውላችሁ፣ አንድ ነገር እኮ ቁስል ከቆሰለ በኋላ መታከምና መዳን አለበት። እንዴት እዛው ላይ እንዴት አርጋችሁ ነው? እንዴት ቻላችሁበት? በጣም ነው የምታስጠሉት። እውነት በጣም ነው የምታስጠሉት አስተቃቀፋችሁ። እኛ እኮ የምንወደው እኛ እኮ እናንተን እንድናይ እያሮጠ የሚያመጣን ነገር እውነቴ ነው። ዛሬ ልካችሁ ልነግራችሁ ነው የመጣሁት። ሁላችሁንም በዚህ ጉዳይ ዛሬ ስማችሁ የሚጠቀስ ሰዎች በጠቅላላ የእውነቴ ነው፣ ከልቤ ነው የምናገረው። አስተካክሉ፣ አርሙ። የጨረቃ ፋሚሊዎች በዚህ ሐሳብ የተስማማላችሁ ብዬ አስባለሁ። የእውነቴን ነው። አንድ ቁስል ገና ቁስሉ ሳይድንና ሳይመረቅዝ እዛው ላይ እያደረጋችሁ ነው ያላችሁት። ብሩክም ሃይሚም እያያችሁኝ እንደሆነ አውቃለሁ። እረፉ። ልታስገድደኝ ነው? አዳምጡ። ነው ማላስገድድሽ እንዴ? መናገር አለብሽ። ከመሬት ተነስቶ ነው ላይ ወይስ ፈልገሽ ነው? ብሩክ ያትገፋፋኝ ፈልገሽ ነው? አስፈላጊ አይደለም። ምኑ ነው
በካሜራ ወይም ደግሞ በእንትን እንደዚህ መጥቼ እንዲህ ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። ቆይ በጣም ጨረቃዎቹ ሃይሚን ብሩክም ያልገባችሁን አንድ ነገር ልንገራችሁ። የጨረቃ ፋሚሊዎች እኛ እናንተን ለማየት የምንመጣው ጉዳችሁን ከጀርባ ያላችሁን ለኦዲየንስ ወይም ደግሞ ለካሜራ ለሚዲያ የማይወጣ ገመናችሁን ምናምን ፈልገን ሳይሆን የእናንተን ፍቅር እናንተን ስናይ የእውነት ነው የምነግራችሁ። ይሄን ሁላችሁም የጨረቃ ፋሚሊዎች ትጋሩኛላችሁ ብዬ አስባለሁ። እናንተ ጋር የምንመጣው ከናንተ አልፎ እኛ ጋር የሚጋባውን ደስታችሁን፣ ፍቅራችሁን የማዳም ቅመሞች በተለያዩ ሀገራት ውስጥ ያሉ ሰዎች ከስራ ለማረፍ እናንተን እያዩ ለመሳቅ ነው እንጂ ከጀርባ ያለው ታሪካችሁ፣ ከጀርባ ያለው ጥፋታችሁ፣ ከጀርባ ያለው ምንም ነገራችሁ ለእናንተ ነው እንጂ ለእኛ ብንሰማው ምንም ስለማያደርግልን እንደዚህ አይነት ነገር ሚዲያ ላይ አለመውጣቱን ወይም ይዤ መምጣት አልፈልግም ያልሽውን በደንብ አድርጌ እደግፍሻለሁ። አንዳንድ ሰዎች በጣም ትገርሙኛላችሁ። አንዳንድ ሰዎች አሁን ሃይሚን አገኛችኋት አይደለ? ሃይሚን ለመሳደብ ሃይሚን አንድ የሆነ ነገር ለማለት፣ ስለዚህ በቃ ልትሰድቧት አይናችሁን በጨው ጥብ አድርጋችሁ ካሜራችሁን ወልብላችሁ ምናምን ትመጣላችሁ። የምራችሁን ነው። በጣም ነው የምታሳፍሩት። እውነቴን ነው። ልጅ እንደሆነች አውቃችሁ እንዴት ብታደርግና እንዴት አድርጋ በብልሃት ብትነግረው ነገሮች ቶሎ ሊፈቱ እንደሚችሉ እንደመናገር እናንተ እሷ ድብቅ ናት፣ እሷ ከጀርባ ድብቅ መሆን ሳይሆን ይሄ ነገሮች እንዴት በቀላሉ ሊፈቱ እንደሚችሉ ያለማወቅ የልጅነት ችግር ነው። በደንብ አድርጌ ልነግራችሁ ነው ዛሬ የመጣሁት። ጠፋ ብላችሁ ምናምን ዘመቻ እንደጀመራችሁ እያየው ነው። በየቲክቶኩ ላይቭ ከፍታችሁ ምናምን አንድ ነገር ልንገራችሁ። ሃይሚን ከፍ ለማድረግና ሃይሚን ለማሞገስ ብሩክን መጣልና መዘርጠጥ የለባችሁም። ብሩክን ከፍ ለማድረግና ሃይሚን ለማንገስ ብሩክን መዘርጠጥ የለባችሁም። በጣም ነው የምታሳፍሩት እንደዚህ የምታደርጉ ሰዎች። የእውነት የጨረቃ ፋሚሊዎች ይሄንን ነገር እንደኔ ካያችሁ ንገሩኝ፣ በኮሜንት ላይ ንገሩኝ። እኔ ሃይሚ ምን ማድረግ እንዳለባት አንድ በአንድ በዚህ ቪዲዮ በደንብ አወራለሁ። በተለይ አንድ ያለችው ነገር በጣም ግራ ስላጋባኝ ማለት ነው። ስለዚህ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቹ። እያየሽኝ እንደሆነ አውቃለሁ ሃይሚ። እሺ፣ መልካም ጊዜ ይሁንልቻው። አዳምጣው፣ ብሩክን ስሙት። እኛም እንዳትሄጂም በቃ እንከባ። እኔ ከሄድሽ ማለት ነው የመጨረሻው ነው የሚሆነው። ምንም ቢፈጠር ምን የመጨረሻው ነው። ቆይ ምንድነው መዛዛቱን ምን አመጣው? እያስፈራራኸኝ ነው ማለቱን ምን አመጣው? አንተስ ከሄድሽ በቃ የመጨረሻችን ነው የሚሆነው ማለቱን ምን አመጣው? የእውነት እናንተ ከዚህ በላይ አላሳለፋችሁም እንዴ ብሩክ? እናንተ ከዚህ በላይ ስንት ነገር ችላችሁ መሃላችሁ በጣም ብዙ ሰዎች ገብተው ስንት ነገር አላሳለፋችሁ? እሷ በልጅነቷ ነገሮችን እንዴት አድርጋ ሶልቭ ማድረግ ባለመቻሏ ያመጣችሁን ይህንን ባህሪ አንተ ታግሰክ ማሳለፍ ሲኖርብክ እንዴት ብሩኬ? ለምን ማለት እኔ እወላችሁ አንድ ነገር እወቁ። ማንም አይደለንም እኛ እነዚህ ልጆች መሃል ላይ ገብተን ለአንዱ አግዘን አንዱን የምንደበድብበት፣ ለአንዱ አግዤ አንዷን የምሰድብበት ምንም አይነት ምክንያት እንዲኖር እንዳትጠብቁ። እውነቴን ነው የምነግራችሁ። መናገር ካለባችሁ ሁለቱም ጋር ስህተት አለ፣ ሁለቱም ጋር ስህተታቸውን ልቅም አድርጋችሁ ንገሯቸው እንጂ አንዱን ይሄ ከፍ እያደረጋችሁ አንዱን የምትዘረጥጡበት ነገር አይመቸኝም፣ ደስ አይለኝም፣ ለነሱም ጥሩ አይደለም። ምክንያቱም እነዚህ ልጆች እሱ እልህኛ ነው፣ እሷ ልጅነት አለባት በጣም መጣው ደግሞ አሁን ልዳርቅ። አሁን ደግሞ እኔ ይሄ ጸብ ስንት ቀን እንደሚቆይ ግራ ሊያጋባኝ ነው። በቃ ማለት መመለሳችሁ ላይ ቀር የሆነ አካሄዳችሁ ራሱ አሁን በቃ ቻው ለኔ የመጣው ደናውን ብለሽ አስተቃቀፈሽ ራሱ ማለት ነው። ገና ስትሄጂ ተመለሰሽ እንደምትመጪ የሚያስታውቅ ሰላም አባባል ነው እያልሽው ያለሽው። ውስጣችሁን አትዋሹት በእናታችሁ። ሃይሚን ብሩክም ስነ ስርዓታችሁን ያዙ። በእናንተ ምክንያት በጣም ብዙ ሰው በተለይ የቤተሰብ አባላቶቻችሁ ስማቸው እየተነሳ ነው።
የጨረቃ ፋሚሊዎች በሐሳቤ ግን የተስማማችሁ ነው? ምንድነው እያላችሁ ያላችሁት? የምትስማሙትን ብቻ የተለመደ ቦታችን ላይኩ ጋር ላገኛችሁ ስሜታችሁን ጻፉልኝ በኮሜንት። ሁለቱም ሜንሽን ስለሚደረጉ ያዩታል፣ ያነቡታል። ለምን ሐቁናት አዳምጡ። ለምን ሐቁናት ነግሪኝ። የተፈጠረው ነገሮች በይፋ ካልሆኑ አልክ እኮ ንገሪኝ። ካሜራ ይጥፋና ንገሪኝ። ራስ ለምን አትነግረኝም? ካሜራ ይጥፋና ንገሪኝ። ራስ ለምን አትነግረኝም? ያደረከኝ ከየት አምጥቼ ነው የምነግርሽ? ምንድነው ያደረኩሽ? ስሟቸው ሁለቱም ያደረከኝ ምናምን አትበይ። ምንድነው ያደረኩሽ? የምትነግሪኝ ከሆነ ቀጥታ ንገሪኝ። ያደረከውን እሺ እንኳን አረኩ በቃ እሺ፣ እንኳን አደረኩ። የዋሸሁትንም እንኳን ዋሸሁ በቃ። እዚህ ያለ አንሲ ቆይ የጨረቃ ፋሚሊዎች ለምን እንደተመለስኩኝ ታውቃላችሁ? የእውነቴን ነው መነግራችሁ። መመለስ የፈለኩት በዋናው በራሴ አካውንት ነበረ፣ ግን አላስችል ብሎኝ በቃ አንዳንዴ ከአቅማችሁ በላይ የሚሆን ነገር አለ። ይሄንን ቪዲዮ እንድሰራ ያደረገኝ ዋናው ምክንያቴ ሃይሚዬን መሳደብ የሚፈልጉ ሰዎች እቺን አጋጣሚ ያገኙ፣ ላይቫቸውን ከፍተው ሲረግጧት አየሁኝ። ብሩኬን መሳደብ የሚፈልጉ ሰዎች እቺን አጋጣሚ ያገኙ፣ ያዙት፣ ሲረግጡት አየሁ። በጣም ብዙ የጨረቃ ፋሚሊዎች ይሄን ነገር እንደኔ አይታችኋል ብዬ አስባለሁ፣ በተለይ ሃይሚን። ታዲያ እንዲህ አይነቱን ነገር አይቼ ቁጭ ምን ይመስላችኋል? በጭራሽ እንዳታስቡት። ዛሬ ለሁልሽም ልክልክሽን ልነግርሽ ነው የመጣሁት። እንደዛ አይነት ነገር እንደዛ አይነት ስራ ስትሰሩ የነበራችሁ ሰዎች በጠቅላላ በጣም ነው የምታሳፍሩት። በጣም አንዱን ከፍ ለማድረግ አንዱን እየዘቀዘቃችሁ፣ ብሩክን ከፍ ማድረግ የምትፈልጉ ሰዎች ሃይሚን እየሰደባችሁ እንዴት ከፍ እሷን ማድረግ እንደፈለጋችሁ ሊገባኝ አይችልም። ምክንያቱም ሃይሚ ማለት ብሩክ ማለት ሃይሚ ናቸው። አንዱን ለመስደብ አንዱን ከፍ ማድረግ የለባችሁም። እነዚህ ልጆች አንድ ናቸው። እውነት እነሱ እንዲታረቁ አንድ እንዲሆኑ የምትፈልጉ ሰዎች ብትሆኑ ኖሮ መሃል ላይ ሆናችሁ ነገሮችን ከሁለቱም አንጻር አይታችሁ አንዱ ያጠፋውን አንቺ ይሄ ስህተት ነሽ፣ እሱ ካጠፋ ደግሞ አንተ በዚህ በኩል ስህተት ነክ ብላችሁ መናገር ሲኖርባችሁ በጣም አዝናለሁ። በጣም እድሉን አግኝታችሁ ለመሳደብ በቃችሁ አይደል? በጣም ጥሩ፣ ለስካሁኑ በጣም ጥሩ። አሁን ግን መጥቻለሁ። በጭራሽ አታደርጉትም እንደዛ፣ በጭራሽ። እውነቴን ነው የምነግራችሁ። ሃይሚ አንድ ነገር መናገር እፈልጋለሁ። አንቺን ድብቅ መሆናችን ማለት ነው እንደ መጥፎ ሰው እንድንታይ ያደርገናል። ድብቅ የሆነው እኮ ምናልባት አስተዋይ ብትሆኑና እንደዚህ ነገር የምታስቡ ሰዎች አስተዋይ ብትሆኑና ለነገሮች ምን ያህል አሳቢና አስተዋይ ልጅ እንደሆነች ብታውቁ ኖሮ አሁን ያሰማችሁ ቪዲዮ ላይ በጣም ወሳኝ ነገር ተናግራ ነበር። ምን አለች ካላችሁ ላስደምጣችሁ። ለምን ሐቁናት ስሟታው የተፈጠረው ነገሮች በይፋ ካልሆኑ አልክ። ነገሮች በይፋ ካልሆኑ ለምን አልክ? ያ ማለት ምን ማለት ነው መሰላችሁ? እነዚህ ልጆች ነገሮችን ከካሜራ ውጪ የመነጋገር አጋጣሚ ሳያገኙ ቀርተው በቪዲዮ ነው እየተገናኙ ያሉት። ስለዚህ ልጅቷ ነገሩን ከካሜራ ውጪ ነው መናገር የፈለገችው፣ ያንን አጋጣሚ አላገኘችም። ሃይሚን ምን አልኳት? ድብቅ መሆናችን እንደ ክፉ ሰው እንድንታይ ያደርገናል። ነገር ግን የኛ ድብቅነት ከክፋት የመነጨ ላይሆን ይችላል። ምሳሌ ካላችሁኝ በእናት በአባትና በልጆች ምሳሌ ልስጣችሁ። በጣም ብዙዎቻችሁ የሚገባችሁ በምሳሌ ሳስረዳ ስለሆነ ማለት ነው። አባት ከቤተሰቡ በጣም ትልቁን የሥራ ጫና የሥራ ድርሻ ይዞ ሲለፋና ሲንገላታ የሚውል አባት ነው። እናት በጣም ትልቁን የቤት ውስጥ ኃላፊነት ይዛ ከልጆቿ ጋር ወዲህ ወዲያ ስትል ስትለፋ የምትውል እናት ናት። ነገር ግን ልጆች ማንን አስቀድማችሁ ወይም ማንን አስበልጣችሁ ተወዳላችሁ ብላችሁ ብትጠይቋቸው ማንኛዎቹንም ልጆች የሚያዩት ማለትም ስትለፋ ስትሯሯጥ ወደዚያ ስትል ስራው አድካሚ አይደለም ብለው፣ ነገር ግን ያን ሁሉ ነገር የሚያዩት ከእናታቸው ነው። አባት ውጪ ሰርቶ ለፍቶ ስለሚመጣ እና ደግሞ ያንን ነገር በግልጽ ለቤተሰቡ ስለማይናገር ጥቅምም ስለሌለው ልጆቹንም ላለማስጨነቅ ቤተሰቦቹን ላለመረበሽ ሲል ድብቅ ይሆናል አባት። ስለዚህ ልጆች የሚያዩትን ነገር ለፍቅር
መግለጫነት ይጠቀሙና እናትን የበለጠ መውደድና እናትን ለእናት የቀደመ ቦታ መስጠትን በብዛት ሲያዘወትሩ ታያላችሁ። ለእናቶች ወይም ለሴቶች ይሄ ፍቅር አይሰጥ እያልኩኝ አይደለም፣ ግን ይሄንን ነገር ለማስረዳት ስለፈለግኩኝ ነው። ድብቅ መሆናችን እንደ መጥፎ ወይም እንደ ክፉ ሰው እንድንታይ ያደርገናል። ሃይሚ ይሄንን ነገር አርሚ፣ አስተካኪ። ብሩክ ጋር ልምጣ። ብሩክ እልህኝነት የማንፈታው ወይም ደግሞ የማንወጣው መዘዝ ውስጥ ይዞን ይገባል። ብሩኬ ብዙዎቻችሁ እንደምታውቁት የውሳኔ ሰው ነው። ቶሎ ነገሮችን ይወሰናል፣ ቶሎ ነገሮችን ያደርጋል። እልህኛ ነው። እንደዚህ አይነት እልሆች ወይም እንደዚህ አይነት ነገሮች ደግሞ የማንወጣው ነገር ውስጥ ይዘውን ይገባሉ። ወይም በእልህ የሆነን ሰው የማይሆን ነገር ተናግረን ልናጣው የማንፈልገውን ሰው እንድናጣው ያደርገናል እልሃችን። ስለዚህ ቶሎ የመወሰን ወይም ቶሎ ይሄ አግሬሲቭ የመሆን ነገር የበሰለ ወንድ ወይም የበሰለ ማቹርድ ያደረገ ወንድ ባህሪ ስላልሆነ ይሄንን ነገር ብሩኬ አስተካክል። ሁላችሁንም በደንብ ቁጭ ብዬ እያየኋችሁ ነበረ። እንዲህ አጠር ምጥን አድርጎ መናገር ሲቻል ብሩክን ለመስደብ ስትፈልጉ ሃይሚን እያሞገሳችሁ፣ ሃይሚን መስደብ ስትፈልጉ ብሩክን ከፍ እያደረጋችሁ አንድ የሆኑትን ልጆች የበለጠ ለማለየት የምትሞክሩት ነገር በጣም ያስጠላል። ስነ ስርዓታችሁን ያዙ። እዚህ ደስ እንዳለሽ መለያየት፣ ደስ እንዳለሽ መምጣት ምናምን የለም። አዳምጡ። እሺ ቻው፣ በሰላም መለያየት አትፈልግም? እሺ ቻው በይኝ፣ ተለይኝ። በቃ እኔ በጣም ለማንኩሽ አይደለ? ለማንኩሽ በቃ ያላንቺ አልኖርም አይደለ? ያው ቻው በይኝ። እንዴ ትርፍ ወሬ አታወራሽ። ምንም ትርፍ ወሬ ምናምን አይደለም። ቆይ የጨረቃ ፋሚሊዎች ምን አላችሁ? በእናታችሁ እንደው ምን እንዳላችሁ ብቻ ነገሩኝ። ምን አላችሁ? የዛሬውን ቪዲዮ ሁላችሁም አይታችሁታል። ምን አላችሁ? ምን ተሰማችሁ? የእውነት ከኔ ሐሳብ በላይ ደግሞ ብዙ ህይወት እያያችሁ ያላችሁ በጣም ብዙ ቤተሰቦች እንዳላችሁኝ ያውቃለሁ። እናንተም በዚህ ጉዳይ ላይ የምትሉትን ነገር በሉ እባካችሁን። የሁላችሁንም ሐሳብና አስተያየት አንድ በአንድ እያየው እያነበብኩ የመመለስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ትንሽ ስሜታዊ ሆኛለሁ ገና ከመምጣቴ። እንዳትፈርዱብኝ እባካችሁን። ይህን አዲስ አካውንት ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንግዲህ ዲሴምበር 1 ላይ አዲሱ አካውንታችን ወይም ያ የምታውቁት የድሮ አካውንት ይከፈታል። በዚህ በአዲሱ አካውንቴ ደግሞ ምን እንድሰራበት እንደምትፈልጉ ንገሩኝ። አብራችሁኝ ግን እስካሁን ድረስ ስለቆያችሁና ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ምክር የሰጠኋችሁ እንግዲህ ሰዎች ምክሩን ወደ ተግባር ብታወርዱት በጣም 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 ደስ ይለኛል። በድጋሚ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።